አጸቋማ ከመምጣቱ በፊት አቋማ እድል ነበረው። አሁን ግን 20 ሚሊዮን ያጸቋማን አባላት ይዘን ለብሬንፎርድ እንቋጥራለን። ዛሬ ምሽት 1 ሰዓት ከ30 ማንቸስተር ከብሬንፎርድ ለሚያደርጉት ጨዋታ የማንቸስተር ሲቲን ውድቀት የሚያሳይ ኮሜንት እፈልጋለሁ። እኔ አንድ እኩል ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። አንድ የአርሰናል ደጋፊ ለ100 የአርሰናል ደጋፊ ሼር ማድረግ ግዴታው ነው። አጸቋማ ለምለም ይላል አባቴ። ተመልሰናል። ኦፊሻሊ ተመልሰናል። የቋጠሮ ቀን መቼ ነው? ነገ ነው። ታዲያ ለነገ ቅድመ ዝግጅት ከዛሬ ሌሊት ጀምረን ነው ምን ጀምረው ጀምአው እግሮቻችንን እናፍታታለን፣ ቁጭ ብድግ እንሰራለን፣ ምናምን ሪላክስ ማድረግ አለበት። ገብቷል አይደለ? ቋጠሮ የሚያዝበት አካባቢ በሙሉ ሪላክሴሽን ላይ መሆን አለበት ጀምአው። ነገ ከቡድናችን በፊትኛ ቀድመን መስዋዕትነት እንከፍላለን። ለአርሲ ሲባል የተከፈለ መስዋዕትነት ነው የሚሆነው ጀምአው። ተወጥራለ መላው ጀምአ። ለሁሉም ሼር ኮፒ ሊንክ አድርገህ ማዳረስ አለብህ። አንድ የሚያርሰናል ደጋፊ ይሄ ቪዲዮ ያልደረሰው እንዳላይ ቲክቶክ ላይ ጀምአው ሼር ኮፒ ሊንክ አድርገህ ለሁሉም አድርስ። ከቡድን በፊት አንተ ድል ማድረግ አለብህ። ያርሰናል ደጋፊ ብሬንትፎርድ አሁን ለሲቲ አንሳሉ ወይ? የኛ ቋጠሮ ከጎኑ አይደለም ወይ? አይለጥፈውም። ምላሻችሁ ኮሜንት ላይ ከነገርታችሁ ወጥሩ። ለመላው የአርሰናል ደጋፊ አዳርሱልኝ ቪዲዮ። ነገ ይቋጠራል ነው ማለት ይያዛል። መተናል የራሱ መስዋዕ ፈለው እቋጥርብሃለሁ። ተስፋማ እኔ ከፍራለሁ። ሲጀማር ነኝ የፕሪሚየር ሊግ ንጉስ ማለት። ስለዚህ ግን ነገ ብሬንትፎርድ ላይ ይቋጠርብሃል። ሰውዬ አልፈታክ ምቀሩ አንድ ጌም እስከ ድረስ ማለት እቋጠራለሁ። አንድ ጌም ቢት ትመጣለህ። ለምን ቆይለ ደግሞ የፓላሱን ጌም ዘናብዬ አረጋግጬ ነገር መዝናናት ስለፈልግ ነው። መጨነቅ ስለማልፈልግ ቀድሜ መረጋገጥ ፈልጋለሁ። ለዛ ደግሞ ገብተሽ ቋጥሪ ይመች። እሺ ዛሬ ጨዋታ ለን 1 ሰዓት ተኩል ላይ ከብሬንትፎርድ ማለት ነው። ማን ዛሬ ምን ጥል ከሆነ መንገድ ላይ ብቻዬን እያወራሁ ካየኝ እንዳይገርም በቃ ለነገ ግዴታ ጫና መፍጠር አለብን ለአርሰናል ማለት ነው። ይሄ ገገማ ነው። ብሬንትፎርድ ደግሞ አውቀዋለሁ። ግግም እኛ ላይ ሲሆን ለአርሰናል ሲል በተበቱላም ታያለ ነፉላምና እኛ ጋር ቢመጡ ውግም ሞጋት ነበር እነዚህ። አሁን ብሬንትፎርድን ዛሬ ግዴታ ጭፍጭፍ። አሁን ማንም ምን ነገር ሰበብ አያስፈልግም። ፔፕ ፈርስታም ጮቶን ጨዋታ ሰከንድ ሃፍ ተጫውተው እባክህ ለአርሰናል ጫና መፍጠር ስላለብን ዌስታም ውለታ የሚውልልን ከሆነ እኮ ነው እሱ። ስለዚህ የኛን ግዴታ እንወጣ ቢያንስ ይሄንን እና ብሬንትፎርድ እንደምናሸንፍ አንጠራጠርም። ጫና በስማ የዛሬውን ጨዋታ ማሸነፍ ብቻ አይደለም ያለብን፣ እንዴት አድርገን ለዋንጫ ተፎካካሪ እንደሆንን ማሳየት ነው ያለብን። 2 ወይ በ3 ጎል ልዩነት አሸንፈን ሊያውም ብሬንትፎርድ ይከብደዋል፣ በጣም ሲቲ ይከብደዋል እየተባለ ያለውን ጌም በሚገባ ተወጣን ለዋንጫ ብቁ እንደሆንን ነው ማሳየት ያለብን። አለበለዚያ ከባድ ነው። ዛሬ ግዴታ እኔ ይሄ አንድ ጎል ምናምን ልዩነት ማሸነፍ አይደለም እንፈልገው፣ ከዛ በላይ ማግባት አለብን፣ ማቃለል አለብን። ጎሉን 4 ጎል ደርሷል ልዩነቱ። ያው ብሬንትፎርድ አሪፍ አቋም ላይ ያለ ቲም ነው ምናምን፣ ግን መጀመሪያም አሪፍ አቋም ላይ ያለ በሜዳችን አሸንፈን 3 ነጥብ ይዘን ይመጣል። እነሱን አቻ ስላስወጣኝ ነጥብ ያስጠላል ማለት አይደለም። ዛሬ ከቲሜ ብዙ ነገር ነው ኤክስፔክት ማድረገው። በተለይ ከባለፈው ነገር በጣም መሻሻል አለባቸው። ባለፈውም አንዳንድ ስህተቶች ናቸው እንጂ ለኤቨርተን ለኛ የሚመጥን ቲም እንዳልነበር ግልጽ ነበር። ዞሮ ዛሬም ሮድሪ የመድረሱ ነገር አጠራጣሪ ነው። እሱ ነገር ትንሽ የሚያስፈራ ቢሆንም ኒኮ ግን ከባለፈው በተሻለ መልኩ ፐርፎርም አድርጎ ዛሬ 3 ነጥብና አሪፍ የጎል አድቫንቴጅ ይዘን እንደምንወጣ ተስፋ አለኝ። ከአምስቱ 3ቱን ብቻ እንዲያደርግ ነው የምፈልገው ብሬንትፎርድ። ይህንን የሚያደርግ ከሆነ እመኑኝ ነጥብ ያስጥለዋል ማንቸስተር ሲቲ። ስለዚህ ጨዋታ አስቀድመን በዚህ ቪዲዮ የተወሰነ ነገር እናወራለን። እናንተ ኮፒ ሊንክ ሪፖስት እያደረጋችሁ ፎሎ እያደረጋችሁ 50 ሺህ ድንገባ የተወሰነ ነው የቀረን ሰዎች። ስለዚህ ፎሎ ያላደረጋችሁ ፎሎ እያደረጋችሁ ማለት ነው። ኦፍ ኮርስ ማንቸስተር ሲቲ የዚህ ጨዋታ አሸናፊ ሊሆን እንደሚችል ብዙዎቻችን እንገምታለን። ካለፉት 15 ጨዋታዎች በሜዳ ያደረጋቸው ሁሉንም አሸንፏል ማንቸስተር ሲቲ። ሶ ይሄንንም ኢታር ላይ ነው የሚጫወተው። የሚያሸንፍ ቅድመ ግምት የሚሰጠው ለማንቸስተር ሲቲ እንደሆነ ግልጽ ነው።
ነገር ግን እነዚህ 5 ነገሮችን ብሬንፎርዶች የሚያደርጉ ከሆነ በተለይ 3ቱን የሚያደርጉ ከሆነ በትክክል ምናልባትም ነጥብ ያስጥሉታል ብዬ አስባለሁ። እነዚህን 5 ነገሮች ከኔ ጋር እናያለን ማለት ነው። የመጀመሪያውና ዋነኛው ፎርሜሽን ነው። በ5 ተከላካይ ዲፕ በ5 ተከላካይ መጫወት አለባቸው ብዬ ነው ማስበው ብሬንፎርዶች ይህን ጨዋታ ለማሸነፍ። ለምን ካለን የሼርኪን እንቅስቃሴ ለመግታት። ሼርኪ እንግዲህ በጣም ማጂሻን የሆነ ተጫዋች እንደሆነ እናውቃለን ሁላችንም። ነገር ግን የሱ ማጂክ ያለው በሃፍ ስፔስ ነው። እዚህ ሃፍ ስፔስ ላይ ደግሞ ተጨማሪ አንድ ሰው የምታቆሙበት ከሆነ ጥሩ አይሆንም ለሱ ማለት ነው። ማለት እንቅስቃሴውን ይገድብበታል ብዬ አስባለሁ። በሌላም በኩል ደግሞ የነ ሃላንድን እንቅስቃሴ ዲፕ በሚሆንበት ሰዓት በጣም እንደሚቸገር በብዙ ጨዋታዎች ላይ አይተናል። ስለዚህ በጣም ናሮ የሆነ በተከላካዩና በአማካኙ ያለው የጋፕ ማለት ነው በጣም ናሮ የሆነ 5-3-2 ፎርሜሽን የሚጫወቱ ከሆነ ለማንቸስተር ሲቲ በጣም ከባድ ይሆንበታል ብዬ አስባለሁ። ሁለተኛውና ደግሞ ዋነኛው ነገር በካውንተር አታክ ማንቸስተር ሲቲን ነጥብ ማስጣል ይችላሉ። ካውንተር አታክ ምክንያቱም ሮድሪ የለም መሀል ላይ። ሮድሪ የሚሰለፍ ከሆነ የምናየው ይሆናል። ነገር ግን ሮድሪ የማይሰለፍ ከሆነ ግን ልክ እንደ ኤቨርተኑ ጨዋታና እንደ ሌሎች ጨዋታዎች ሮድሪ ሳይኖር እንደሚሆነው ማንቸስተር ሲቲ ማለት ነው በካውንተር አታክ ማንቸስተር ሲቲን ጉድ መስራት ይችላሉ ብዬ አስባለሁ። ሶስተኛው ነገር ደግሞ ትልቁ ዋነኛው ነገር የብሬንፎርድ ጠንካራ የሆነ ጎን ነው። እሱም ሴት ፒስ እና የእጅ ውርወራ። እንግዲህ ብሬንፎርድ በአጠቃላይ የግብ ሙከራ ከሞከረባቸው ስታቶች ማለት ነው 35% የተመዘገበው ከቆመ ኳስ ነው። ያም ማለት በቆመ ኳስ እጅግ አደገኛ የሆነ ቡድን እንደሆነ ግልጽ ነው። ስለዚህ ከካውንተር አታክ የሚመጣውን አደጋ ሜንቴን እያደረጉ የቆመ ኳስን ግን በደንብ ማንቸስተር ሲቲ ላይ መጠቀም አለባቸው ብዬ አስባለሁ። ሌላው አራተኛው ነገር ደግሞ የማንቸስተር ሲቲ የተከላካይ ክፍል መረበሽ ነው ወይም ደግሞ ስቴብል ያለ መሆን ጉዳይ አለበት። እነ ጊሄ ኩሳኖቭ ጥሩ አይደሉም። ስለዚህ ያንን ደግሞ ቲያጎና እንደ ዳምስጋርድ የመሳሰሉ ተጫዋቾች እየተናበቡ መበጥበጥ ይችላሉ ብዬ አስባለሁ በረጃጅም ኳሶች በካውንተር አታክ ማለት ነው። አምስተኛውና ዋነኛው ነገር ደግሞ ምንድን መሰላችሁ? ኮሚኒኬሽን ነው። እርስ በርስ መናበብ መግባባት አለባቸው። በተለይ የተከላካይ ክፍሉ ላይ ያሉ ተጫዋቾች በተቻላቸው አቅም መናበብ አለባቸው። ምክንያቱም ማንቸስተር ሲቲ በጣም ፍሉድ ነው ፊት ለፊት ያሉ ተጫዋቾች ላይ የትኛው አጥቂ የትኛው 10 ቁጥር የትኛው 8 ቁጥር እንደሆነ ራሱ ያስቸግራቸዋል። የትኛው ጎል ሙከራ ሊያደርግ እንደሚችል በጣም አስቸጋሪ የሆነ ቡድን ነው። ስለዚህ ኮሚኒኬሽን ግድ ነው። ስለዚህ እነዚህን 5 ነገሮች ቢያንስ 3ቱን የሚያደርጉ ከሆነ ብሬንፎርድ ነጥብ አስጥሎ ይወጣል ብዬ አስባለሁ። እናንተ ኮፕሊንክ ሪፖስት ሀሳባችሁን ኮሜንት ላይ ፎሎ ያደረጋችሁ ሰላም ነው። ጨዋታ ቀን ሲቲያችን ዛሬ ይመለሳል። ዛሬ የዋንጫውን አንድ ጆሮ ምን ይዝበት ቀን ነው። ያብድ ጌም እንጠብቃለን። ሲቲ ከብሬንትፎርድ ነው። ብዙ ሰው ያው ይሄን ጌም እኛ እንጥላለን ምናምን የዋንጫው ነገር ዛሬ ያበቃለታል ብለው ነው የሚያስበው። እኛ ግን ዓለምን እናስደማለን። ምክንያቱም ይሄ ማንቸስተር ሲቲ ነው። ሁሌ ታምር የማያልቅበት ክለብ፣ ታምር ተሰርቶ የማያልቅበት ክለብ ማለት ነው። የምር የሲቲ ደጋፊ ሆነ ክለብ የምታ ከሆነ ኤኒታይም ከክለብ ጎን ነው የምትቆመው። በዚህ ሰዓት ብሬንትፎርድ ለኛ ከባድ ነው ብሎ ብዙ ሰው ሊያስብ ይችላል። እኛ ግን ምን አይል ቀላል እንደሆነ እናሳያቸዋለን። ነገ ደግሞ ከዌስትሃም ሁለታ ስለሚኖርብን የዋንጫውን አንድ ጆሮ ዛሬ ልንይዝ እንችላለን ነው የሚላባቴ። ግን ያበደ ጌም እንጠብቃለን። ያበደ ጌም ማለት ነው። ይሄ አርሰናል ቢ ቲም ማለት ነው። ይሄ አርሰናል ቢ ቲም ነው ብሬንትፎርድ ማለት። ይሄ በእጅ ውሮራ ምናምን በሴት ፒስ የሚያምን ቲም ነው። እንዴት እንደምንቀጣው እናውቃለን። አባቱን ዋናውን ቲም ስለቀጠቀጥኩ እሱንም ቅጥቅጥ አድርጌ ያሳያለሁ። ካሞን ሲቲ ካሞን ሲቲዘንስ ይመቻችሁ። የሚገርም የድል